إن الحمد لله نحمده ونستعين ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن سيدنا ونبينا محمدا عبده ورسوله أما بعد هنا من تفسير قول لا إله إلا الله كلا إله إلا الله ترجم وسط الله سبحانه وتعالى من فوق سمي سماوات أورد لنا قانون من قديم من مرابط تعلق وهنا قانون من قديم مجلس لنا القرآن أورد لنا بس ذا القرآن وسط الله من إلال نبي صلى الله عليه وسلم إن كان وأنذر عشيرتك الأقربين قرب زمدوچن ቢሆንም አስጠንቅቃቸው ስለ አኺራው ስለዚህ ማማለድ ወይም ሹፋዓ ማድረግ የሚጠቅም ቢሆን ነብዩ ሰለላሁ ዐለይሂ ወሰለም ቤተሰቦችን ይጠቅማቸው ነበር حتى ከስተህ ወላማን ለወላ ልጅህን ሳይቀር አስጠንቅቃቸው ተውሂድን ለአላህና ለአላህ ብቻ ያድርጉ ቅርብ የሆኑ ዘመዶችህን አስጠንቅቅ ማለቱ ሰዎች ለሰው ምንም የማይጠቅሙ በመሆኑን ያስረዳናል ቃለ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ይሄንን ቃል ያዙና ምን አሉ ያ ማዕሸረ ቁረይሽ እናንተ የቁረይሽ ዝርዮች በሙሉ የቁረይሽ ጭፍሮች በሙሉ አው ከሊማተ ነህዋ ወይ እዚችን አምሳያ ሌላ አንቀል ኢሽታራው አሊ አንፉሰኩም ነፍሳችሁን ከአላህ ግዙ ከአላህ ነፃ አውጥሩ ግዙ ማለት ኢባዳን በመስራት እሱ ያዘዛችሁን በመግዛት ነገ አኺራ እንዲያትቀጡ ራሳችሁን ግዙ ለውጡ ለአግኒ አንኩም من الله ሻኢሪ ከናንተ ከአላህ ዘንድ ነገ አኺራ ምንም የምጠቅማችሁ ነገር የለኝም ይያሉ የአባስ ኢብኑ አብዱል ሙጠሊብ لا اغني عنك من الله شيئا አንተ አባስ አጎቴ ሆይ አብዱል ሙጠሊብ ልጅ ሆን ካንተ እኔ ምንም ነገር አኺራ አልጠቅም አላህ ይፈቀደልኝም ቢሆን እንጂ ሶፊያን ምን እንደዙ አክስታቸውን አመተ ረሱላህ ሰለላሁ ዐለይሂ ወሰለም لا اغني عنك من الله شيئا ካንቺን ከአላህ እኮ ምንም ጠቅምሽ ነገር አኺራ እሱ ካልፈቀደ አልችልምና ስለዚህ ኢባዳሽን ለአላህ ብቻ ጥሪ አድርገሽ አላህን ተገዣሉ ወፋጢመቱ ቢንት ሙሐመድ አንቺ ሙሐመድ የኔ ልጅ ሆይ ፋጢማ ሆይ አለ ሰሊኒ ጠይቂ ሚማሊን ተገንዘብ ማሸቲ ዝህ ዱንያ ላይ መጠቃቀም ይቻላል የፈለሽውን ጠይቂ ላ ኦግኒ አንኪ ሚን አላህ ሻአ ነገ ከአኺራ ግን ምንም ለአንቺ አልጠቅምሽምና በዱንያ ላይ ለአኺራ የሚጠቅምሽን ነገር ለራስሽ እሽተሩ አንፉሰኩም ነፍሳችሁን ግዙ ስለዚህ ለአላህ ያዘዛችሁን ነገር ታዘዙ الله سبحانه وتعالى بالقرآن من لنا ضرب لكم مثلا لأن أنت الله مثالين أدركوا الله جوال من أنفسكم كنفساتكم هل لكم مما ملكت أيمانكم جاتشو تتقطعوا باروچ ውስጥ ማለት ነው ሸሪከን من شركاء ከናንተ ጓደኛ فيما رزقناكم እኛ በሰጠናችሁ ሲሳይ ጓደኛ ልታደርጉ ትችላል فأنتم فيه እናንተ በእነሱ ላይ እኛ የሰጠናችሁ ባሮችና እናንተ የገዛችኋቸው ባሮችና እኛ ለእናንተ የሰጠናችሁ ሲሳይ ባሮቻችሁ ጋር እኩል ያለ እናንተ ፍቃድ መጠቀም ይችላሉ እኛ ሲሳዩንም አላህ ሰጥቶ ግን ባልተቤቱ ባሪያውን የገዛው ሰውዬ እሱ ነው ሲሳዩ ያ ባሪያ ጌታው ጋር ወይም ባልተቤቱ ጋር እኩል መጠቀም አይችልም فأنتم في سواء እናንተ በእነሱ ጋር እኩል ናችሁ ተኻፉነሁም ከፈሩቻላችሁ ከኺፈቲኩም አንፉሲኩም ልክ ነፍሳችሁ እንደምትፈሩት ከዛሊከ እንደዙ ንፈሲሉ الآيات ለእናንተ አንቀጾችን እናብራራላችኋለን ለዓሊቃውም ያዕቅሉ ልትገነዘቡ ዘንድ ወሊተበዐ الذين ይልቁንም እኮ እነዛ ሰዎች እኮ ተከተሉ ዞለሙ አህዋአሁ ነፍሳቸውን የበደሉ ሰዎች بغير علم ያለ እውቀት فمن يهدي من أضل الله ያጠመመው ማን ነው የሚመራው አይችልም وما لهم من ناصرين ለነሱም እኮ ለነሱ የሚረዳቸው የለም ከአላህ ውጭ ስለዚህ አላህ ያጠመመውን አላህ ተዓላ ውጭ ረጂ የለውምና አላህና አላህ Subhanahu Wa Ta'ala ሁሉ ነገር አከናዋኝና ከአላህ ሁሉ ነገር ብቻ በአላህ እጅ መሆኑን አውቀን ማላ يضر وما لا ينفع ከአላህ ውጭ ያለው የማይጠቅም የማይጎዳ መሆኑን ልንገነዘብ ይገባናል በሁሉም እነል ሙሉካ የኩኑ ሙልኩ ሁሉም ለአላህ Subhanahu Wa Ta'ala መሆኑን አውቀን አላህን ልንገዛ ይገባናል ወአኺሩ ዳዕዋና አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ዐለይሂ ወሰለም ዐላ ኸልቂና ሙሐመድ ወዐላ አሊሂ ወሰህቢሂ አጅማዒን